እዚህ ቪዲዮ የምናየው ዛሬ ሁሱ አንዳንድ ሸሪዓዊ ያልሆኑ ወይንም ከሐዲስ የሚጋጩ አንዳንድ አካሄዶችን እንደሚሰራ እናያለን። እነሱንም በቪዲዮ እናያለን ማለት ነው። ሁሱ በነገራችን ላይ ፐርሰናሊ ሌላ ነገር በኔና በሱ የለብንም። ላኪን አንድ ነገር መጥፎ መሆኑን ማይቻል መሆኑን እያወቅነ ዝም ማለታችን ችግር ስለሆነ እስቲ ከቪዲዮ በኋላ ተመልሼ እመጣለሁ። ነብዩ ሰለላሁ ዐለይሂ ወሰለም አንዱን ከአንዱ አታበላልጡ ይላሉ። ጸጉሩን እንዴት ነው እሱ? የቱ ጋር ነው እንደሱ ያሉት? ግልጽ የሆነውን ነገር የት ነው እንደዛ ያሉት ብሎ ይጠይቃል። ማን? ሁሱ ማለት ነው። ማስረጃው ግልጽ ነው። የአላህ መልእክተኛ ጸጉራችንን አበላልጠን መቁረጥ እንደሌለብን እኮ ተናግረዋል። ሰሂህ በሆነ ሐዲስ አለ። ግን ይሄንን እንደ አዲስ የት ነው ብሎ ይጠይቃል። እኛም እንደዛው እናርግ ወይ? ትልቁ ላይ ናውጣ እንደሱ ያሉበት። ተመልከቱ። ይህ ወጣት የጠየቀው ለዚህ ነገር ማስረጃ አለው አቅርቡ፣ እንደዛ ብለዋል የአላህ መልእክተኛ ብሎ፣ አንተ ግን እንደዚህ እያረከ ነው፣ እኛም እንደዛ እናድርግ ወይ? ያንተ ምክንያቱም አንተ እንደዚህ እያረከ ነው፣ እኛም እንዳንተው ማድረግ አለብን ወይ ብሎ ይጠይቀዋል። ከዛ አንተ በሰፊው ነህ፣ እስቲ ማስረጃውን አውጣ ምናም። መጀመሪያው እኮ ሐዲሱ እንዳለ አንተም ታውቀዋለህ። አውጣ እንትኑ መረጃውን ከሐዲስ ላይ ነው የሰማሁት ዝም ብዬ። አንዱን ከአንዱ አታበላልጠው የሚል ሐዲስ እንደሱ አይደለም የሚለው። በዚህ ላይ ያለውን ጠይቅና ለመልስልኝ። ኸይር ሐዲሱ እንደዛ አይደለም የሚለው ማበላለጥን አይደለም የሚል አይመለከትም ማበላለጥን ብሏል። እሺ ሰማል። እሺ ጥያቄው መልስልኝ ብቻ መልስልኝ፣ ችግር የለውም። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ልቀዛዕ የአላህ መልእክተኛ ከቀዛዕ ከልክለዋል። ቀዛዕ ማለት ነው ቃለ ልኢማሙ ነወዊ ወገይሩሁ ሚን አህል ልዕልም አኽዝ ሐልቁ ሸዕር ባዕضሁ ወተርክ ባዕضህ። ቀዛዕ ብሎ ማለት የፀጉርን ከፊሉን ልጭት አድርጎ መልጥ አድርጎ ሌላውን መተው ነው። እሺ ማስረጃውን ላንብበልህ። عن ابن عمر أن النبي صلى الله عليه وسلم رأى صبيا عندن لج تملكتوت يا الله ملكتنيا قد حلق بعض شعره وترك بعضه كصغرو صغرو تقرطو يتوسنو تتتوال فنهاهم عن ذلك كذي ነገር ከለከሏቸው። ምን አሉ? وقال احلقوه كله أو اتركوه ብለው መለሱላቸው። ወይ ሙሉን ቆረጡት ወይንም ሙሉን ባለበት ተውት ማለት ምን ማለት ነው? ባለበት ተው ሳትቀንሱት። ይህ ግልጽ የሆነ ማስረጃ ነው። ومع ذلك ግን አንተ እያልከ ያለኸው ምልጭ ማድረግ ምን እያልከ ሐዲሱን ታዊል ለማድረግ እየሞከርክ ነው። ላ እንደዚህ አይነት ነገር አያስፈልግም። አላህን ልንፈራ ይገባል። እዚህ ጋር ስንት ሰዎች በእኔ ምክንያት የተሳሳተ ነገር ይዛሉ የሚለውን ነገር ማስተዋል ያስፈልጋል። ሁላችንንም ትክክለኛ ማስረጃ የምንቀበል ሰዎች አላህ ያድርገን። የዛሬው ቪዲዮ ይህንን ይመስል ነበረ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።